አንዲት ሴት ቆንጆ መሆን ብቻ በቂ አይደለም። ትምህርት መኖርም ብቻውን አያበስላትም። እውነተኛ ብስለት የሚታየው በአስተሳሰብ፣ በባህሪና በየቀኑ በምትወስነው ውሳኔ ነው። ነገር ግን አንድ ነገር ግልጽ እናድርግ፣ ያልበሰለች ማለት ሞኝ ማለት አይደለም። ብዙ ጊዜ ከፍተኛ ትምህርት ያላት፣ ብዙ ገንዘብ ያላት ወይም በማህበረሰብ የተከበረች ሴት እንኳን በባህሪዋ ያልበሰለች ልትሆን ትችላለች። በሌላ በኩል ደግሞ ብዙ ትምህርት የሌላት ሴት በአስተሳሰቧና በባህሪዋ እጅግ የበሰለች ልትሆን ትችላለች። ስለዚህ ዛሬ ሞኝ የምንለው የአእምሮ ችሎታ ለመሳደብ ሳይሆን በህይወትና በግንኙነት ውስጥ ያልበሰለ አስተሳሰብን ለማመልከት ነው። በዚህ ቪዲዮ ውስጥ ብዙ ሰዎች የማያስተውላቸውን 10 ያልበሰለች ሴት ባህሪያት እናያለን። እነዚህም ባህሪያት መረዳት ሌሎችን ለመፍረድ አይደለም፣ ራሳችሁን ለማሻሻል ነው። ምክንያቱም እውነተኛ ብስለት ፍጹም መሆን ሳይሆን ስህተትሽን አውቀሽ በየቀኑ መሻሻል። ስለዚህ ይህን ቪዲዮ እስከ መጨረሻው ተመልከች። ምናልባትም የዛሬ ቪዲዮ ከሁሉም የሚጠቅምሽ ክፍል ሊሆን ይችላል። አንደኛ፣ ቁሳቁስ ወዳድነት። ሰዎች ብዙ ጊዜ ሀብታም መሆንን ከደስታ ጋር ያያይዙታል። ውድ ልብስ፣ ውድ ስልክ፣ ውድ መኪና ወይም የቅንጦት ህይወት ካለው ሰው ጋር በራሱ የተሳካ ነው ብሎ ያስባሉ። ነገር ግን የበሰለች ሴት የራሷን ዋጋ በምትለብሳቸው ልብስ ወይም በያዘችው ንብረት አትለካም። ምክንያቱም እነዚህ ሁሉ ዛሬ ያሉ ነገሮች ነገ ሊጠፉ ይችላሉ። ነገር ግን ያልበሰለች ሴት የራሷን ዋጋ በቁሳቁስ ትለካለች። በሶሻል ሚዲያ የምታያቸውን የቅንጦት ህይወቶች ለመምሰል ራሷን ታስጨንቃለች። ሰዎች ዋው እንዲሉላት ያልፈለገችውን ገንዘብ ታወጣለች። አንዳንድ ጊዜም ዕዳ ውስጥ ትገባለች። ይህ ችግር የሚጀምረው ከውጭ ሳይሆን ከውስጥ ነው። ውስጣዊ ባዶነት በቁሳቁስ ለመሙላት ትሞክራለች። ነገር ግን ቁሳቁስ ለጥቂት ጊዜ ደስታ ይሰጣል፣ በኋላ ግን እንደገና ባዶነቱ ይመለሳል። በግንኙነትም ቢሆን የምትፈልገው የትዳር አጋሯን ውስጣዊ ማንነት ሳይሆን የውጭ ገጽታውንና ቁሳቁሱን ብቻ ሊሆን ይችላል። ጥሩ ልብ ያለውን ሰው ትታ ገንዘብ ያለውን ሰው ብቻ መምረጥ በመጨረሻ ደስታን አያመጣም። ምክንያቱም ገንዘብ ምቾትን ሊገዛ ይችላል፣ እውነተኛ ፍቅርና መከባበርን ግን መግዛት አይችልም። እውነተኛ ውበት በውድ ልብስ አይለካም፣ በጥበብ በክብርና በመልካም ባህሪ ነው የሚለካው። ምክንያቱም ቁሳቁስ ያረጃል፣ ይቀየራል። ጥሩ ባህሪ ግን እድሜ ልክ ከሰው ጋር ይኖራል። ሁለተኛ፣ አውቃለሁ ባይነት። በህይወት ውስጥ በጣም አደገኛ ከሆኑ ባህሪያት አንዱ ሁሉንም አውቃለሁ ብሎ ማሰብ ነው። ምክንያቱም ሰው መማሩን የሚያውቀው ሁሉንም እንደሚያውቅ ሲያምን ነው። ያልበሰለች ሴት ምክር መስማት አትወድም። ሌላ ሰው ሲናገር ለመረዳት ሳይሆን መልስ ለመስጠት ትጠብቃለች። ሁልጊዜ እኔ ያውቃለሁ፣ እኔ ልክ ነኝ በሚል አስተሳሰብ ትመራለች። ነገር ግን እውነተኛ ብስለት ሁሉንም ማወቅ አይደለም፣ ሁልጊዜ አዲስ ነገር ለመማር ዝግጁ መሆን ነው። አንዳንድ ጊዜ ጥቂት መረጃ ብቻ ትሰማለች፣ ከዚያም በዚያ ጉዳይ ላይ እንደ ባለሙያ ትናገራለች። በሰዎች ጉዳይ ጣልቃ ትገባለች፣ ያልተጠየቀችውን ምክር ትሰጣለች፣ የሌሎችን ሐሳብ ደግሞ በቀላሉ ታጣጥላለች። ይህ ባህሪ በግንኙነትም ችግር ይፈጠራል። ምክንያቱም ሁልጊዜ ትክክል መሆን የምትፈልግ ሴት ሌሎችን መስማት አትችልም። መግባባት ይጠፋል፣ መከባበርም ቀስ በቀስ ይቀንሳል። የበሰለች ሴት ግን ሁሉንም እንደማታውቅ ትሆናለች። ስለዚህ ትጠይቃለች፣ ትማራለች፣ ስህተቷን ለመቀበል አታፍርም። ምክንያቱም እውነተኛ ጥበብ በትዕቢት ውስጥ አይገኝም፣ በትህትና ውስጥ ነው የሚያድገው። ሶስተኛ፣ ከክብር ይልቅ ትኩረትን መፈለግ። በዚህ ዘመን ብዙ ሰዎች አንድ ትልቅ ስህተት ይሰራሉ። ትኩረትን ከክብር ጋር ያምታታሉ። ሰዎች እያዩኝ ከሆነ፣ ስለኔ እየተናገሩ ከሆነ፣ ብዙ ላይክ እና ኮሜንት ካገኙ ያ ክብር ነው ብለው ያስባሉ። ግን እውነቱ ፈጽሞ የተለየ ነው። ትኩረት በአንድ ቀን ሊመጣ ይችላል፣ በማግስቱም ሊጠፋ ይችላል። ክብር ግን በባህሪ፣ በጥበብ፣ በትህትናና በመልካም ስብዕና የሚገነባ ነው። ያልበሰለች ሴት የሰዎችን ትኩረት ለማግኘት ማንኛውንም ነገር ለማድረግ ዝግጁ ትሆናለች። አንዳንድ ጊዜ አላስፈላጊ ድራማ ትፈጥራለች። አንዳንድ ጊዜ ራሷን ከመጠን በላይ ታሳያለች። አንዳንድ ጊዜ ደግሞ ሰዎች ስለሷ ብቻ እንዲናገሩ የማያስፈልግ ነገር ታደርጋለች። ምክንያቱም የራሷን ዋጋ የምትለካው በሰዎች ምላሽ ነው። ሰዎች ካጨበጨቡላት ደስ ይላታል፣ ካልተመለከቱት ግን ራሷን ዋጋ ቢስ እንደሆነች ይሰማታል። ይህ ግን አደገኛ ነው። ምክንያቱም የሰዎች ትኩረት ሁልጊዜ ይቀየራል። ዛሬ አንቺን ያዩሻል፣ ነገ ሌላውን ሰው ያያሉ። አንቺ ግን ደስታሽን በእነሱ እጅ ካስቀመጥሽ ሰላም አታገኝም። የበሰለች ሴት ግን ትኩረትን አትከተልም፣ ሴትን ትከተላለች። ሰዎች ቢያዩዋትም ባያዩዋትም ማንነቷን አትቀይርም። ክብሯ ከሰዎች ላይክ ሳይሆን ከባህሏ ይመጣል። አስታውሽ፣ ትኩረት ብዙ ሰዎች ሊያመጣልሽ ይችላል፣ ነገር ግን ክብር ትክክለኛ ሰዎችን ብቻ ያቆይልሻል።
አራተኛ ድንበሯን አለመጠበቅ። ሰዎች ብዙ ጊዜ ደግነትና ድንበር ማስቀመጥን እንደሚቃረኑ ያስባሉ፣ ግን እውነቱ የተለየ ነው። ድንበር የሌለው ደግነት በመጨረሻ ጉዳት ያመጣል። ያልበሰለች ሴት አይ ማለትን ትፈራለች። ሰዎች እንዳይቀየሙባት፣ እንዳያስቡባት ወይም እንዳይተዋት በመፍራት ሁልጊዜ አዎ ትላለች። ለሁሉም ሰው ደስ ለማሰኘት ትሞክራለች። በዚህ መካከል ግን ራሷን ትረሳለች። መጀመሪያ ላይ ሰዎች በጣም ደግ ናት ሊሏት ይችላሉ፣ ግን ከጊዜ በኋላ ያን ደግነት እንደ መብት ይቆጥሩታል። ጊዜዋን ይወስዳሉ፣ ጉልበቷን ይጠቀማሉ፣ ስሜቷንም ሳያስቡ ይጎዳሉ። ከዚያም አንድ ቀን ዛሬ አልችልም ብትል ሰዎቹ ይደነቃሉ፣ አንዳንዶቹም ይቀየሙባታል። ምክንያቱም ለድንበር አልለመዱም። ያለ ድንበር ማየት ነው የለመዱት። እውነተኛ ብስለት ግን ሰዎችን መውደድ ብቻ አይደለም፣ ራስን ማክበር ነው። የበሰለች ሴት የራሷ እሴት አላት። ምን እንደምትቀበልና ምን እንደማትቀበል ታውቃለች። አስፈላጊ ሲሆን አይ ትላለች። ያንንም በጥፋተኝነት ስሜት አታደርገውም። አስታውሽ፣ ሁልጊዜ አዎ የሚል ሰው ክብር አያገኝም። ጊዜያዊ ምቾት ብቻ ይሰጣል። ክብር የሚመጣው ሌሎች ድንበርሽን ሲያውቁ ነው። አምስተኛ ከመጠን ያለፈ ስሜታዊነት። ስሜት መኖር ድክመት አይደለም። በእርግጥም ሰውን ሰው የሚያደርገው ከሚያምሩ ባህሪያት አንዱ ስሜት ነው። ነገር ግን ህይወትሽን ሙሉ በሙሉ በስሜት ብቻ መምራት ከጀመርሽ ውሳኔዎችሽ በጊዜያዊ ስሜት እንጂ በጥበብ አይሆንም። ያልበሰለች ሴት ብዙ ጊዜ እንዲህ ተሰማኝ በሚለው ስሜት ብቻ ትመራለች። ደስ ካላት ውሳኔ ታደርጋለች። ከተናደደች ግንኙነት ታቋርጣለች። ካዘነች ተስፋ ትቆርጣለች። ዛሬ የሚሰማት ስሜት ነገ ሊቀየር እንደሚችል አታስብ። ትንሽ ችግር ሲፈጠር ትልቅ ድራማ ትፈጥራለች። ትንሽ ትችት ሲሰማት ሁሉም ይጠሉኛል ትላለች። አንድ ሰው መልእክቷን ወዲያውኑ ካልመለሰ ምናልባት አይወደኝም ብላ ትጠራጠራለች። እውነታውን ከማየት ይልቅ ስሜቷን እውነት አድርጋ ታምናለች። ብዙ ጊዜ ሐሳቧን በጩኸት ወይም በቁጣ ለማስረዳት ትሞክራለች። ግን ከፍ ብሎ መናገር ሁልጊዜ ትክክል መሆን አይደለም። መቆጣትም እውነትን አይቀይርም። የበሰለች ሴት ግን ስሜቷን አትክድም፣ ነገር ግን በስሜቷ ባሪያ አትሆንም። ስትናደድ ከመመለሷ በፊት ታስባለች። ስታሳዝናት ውሳኔ አታፈጥንም። ስሜት እንዳለ ታውቃለች፣ ግን ስሜት ሁልጊዜ እውነት እንዳልሆነ ትረዳለች። አስታውሽ፣ ስሜትሽን መስማት ጥሩ ነው፣ ግን ህይወትሽን ሙሉ በሙሉ ለስሜትሽ መስጠት ጥበብ አይደለም። ስድስተኛ ጊዜን በማይረቡ ወሬዎች ማጥፋት። በህይወትሽ ውስጥ ከማንኛውም ሀብት የሚበልጠው አንድ ነገር አለ። እሱም ጊዜ ነው። ገንዘብ ካጣሽ እንደገና ልታገኙ ትችላለሽ። ጊዜ ግን አንዴ ካለፈ መልሶ አይመጣም። ያልበሰለች ሴት ግን ይህን እውነት አታስተውልም። ሰዓታትን በሐሜት በሌሎች ሰዎች ጉዳይና በማይጠቅሙ ወሬዎች ታሳልፋለች። ዛሬ ማን ከማን ተጣላ፣ ማን ምን አደረገ፣ ይህን ሁሉ በጣም ትፈልጋለች። ነገር ግን የራሷ ህይወት ወዴት እየሄደ እንዳለ ግን ጊዜ አትሰጠውም። ዛሬ ሶሻል ሚዲያ ይህን ልማድ የበለጠ አበረታቷታል። አጫጭር ቪዲዮዎችን ለ5 ደቂቃ ብለን እንጀምራለን። ስናየው ግን 1 ሰዓት አልፏል። የሌሎችን ህይወት ስንከታተል የራሳችንን ህይወት መገንባት እንረሳለን። ከዚያም ጊዜ የለኝም እንላለን። እውነቱ ግን ጊዜ አጥተን አይደለም፣ ጊዜያችንን ለማይጠቅም ነገር ሰጥተነዋል። የበሰለች ሴት ግን ስለ ሌሎች ህይወት ከመጨነቅ ይልቅ የራሷን ህይወት ታሻሽላለች። ሐሜትን በመጽሐፍ ትለውጣለች፣ ወሬን በትምህርት ትለውጣለች፣ ጊዜዋንም ወደ ህልማ በሚቀይራት ነገር ተውላለች። አስታውሽ፣ ሰዎች ስለ ሌሎች ህይወት ሲያወሩ ስኬታማ ሰዎች የራሳቸውን ህይወት እየገነቡ ነው። ሰባተኛ ራስን ከመጠን በላይ ዝቅ አድርጎ መመልከት። ሰውን ከሚያቆመው ትልቁ ጠላት ውጭ ያለ ሰው አይደለም፣ በራሷ ውስጥ ያለ ድምጽ ነው። ያ ድምጽ አትችይም፣ አታምሪም፣ ከሌሎች ታንሻለሽ እያለ ሲነግራት ቀስ በቀስ ራስሽን ማመን ትጀምራለች። ያልበሰለች ሴት ያለችውን በረከት አታይም፣ የሌላውን ብቻ ታያለች። ሌላ ሰው ያለውን በማየት ራሷን ታወዳድራለች። እሷ ከኔ ትበልጣለች፣ እኔ ግን ምንም አይደለሁም ብላ ታስባለች። ለሚያደርገው ትንሽ ነገር እንኳን የሰዎችን ፍቃድ ትፈልጋለች። ራሷን ከማመን ይልቅ ሌሎች ምን ይላሉ የሚለው ጥያቄ ይመራታል። ምስጋና ካላገኘች ዋጋ እንደሌላት ይሰማታል። አንድ ሰው 100 መልካም ነገር ቢናገርላት አንድ ክፉ አስተያየት ብቻ ትይዛለች። ያንን ደጋግማ ታስባለች። በመጨረሻም እውነት መስሎ ይታያታል። የበሰለች ሴት ግን ፍጹም መሆን እንደማያስፈልጋት ታውቃለች። ጥንካሬዋንም ድክመቷንም ታውቃለች። ራሷ ጋር ትዋጋም። በየቀኑ የተሻለች ለመሆን ብቻ ትሰራለች። ራስሽን ካላከበርሽ ሌሎች እንዲያከብርሽ መጠበቅ ከባድ ነው። በራስ መተማመን ትዕቢት አይደለም፣ ራስን በትክክል ማወቅ ነው። 8ኛ ሰበብ ማብዛት። አንድ ሰው ህይወቱ የማይቀየረው ችግር ስላለበት አይደለም፣
ችግሩን ሁልጊዜ በሌላ ሰው ላይ ስለሚያሳብብ ነው። አንዳንድ ሴቶች ሁልጊዜ ቤተሰቤ ነው፣ ሀገሩ ነው፣ እድሌ ነው በማለት ለሁሉም ምክንያት ይፈልጋሉ። እርግጥ ነው ሁሉም ሰው ችግር አለበት፣ ሁሉም ሰው ፍትሃዊ ሁኔታ ውስጥ አይኖርም። ነገር ግን የበሰለች ሴት አሁን ምን ማድረግ እችላለሁ ብላ ትጠይቃለች። ያልበሰለች ሴት ግን ለምን እኔ ብላ ትቆያለች። የተጎጂ አስተሳሰብ ሰዎችን ከእድገት ያስቆማል። ምክንያቱም ኃላፊነት እስካልወሰደች ድረስ ለውጥ አይጀምርም። 9ኛ ራሷን መጣል። አንዲት ሴት ለራሷ ዋጋ መስጠት ስታቆም ያ ነገር በመጀመሪያ ከውጭ ላይ ይታያል። ከዚያ ግን በቀስታ ወደ ውስጧ ይገባል። ብዙ ሰዎች ለራስ እንክብካቤን ከከንቱ ውበት ጋር ያያይዙታል። እውነቱ ግን ከዚያ የራቀ ነው። ራስሽን መጠበቅ ማለት ውድ ልብስ መልበስ ወይም ብዙ ገንዘብ ማውጣት አይደለም። ራስሽን እንደምታስከብሪ ለራስሽ ማሳየት አለብሽ። ያልበሰለች ሴት ግን ራሷን ለመጨረሻ ትተዋለች። ጊዜ የለኝም ለቤተሰቤ ነው በሚል ምክንያት ራሷን ችላ ትላለች። ቀን ከቀን ራሷን እየረሳች ትሄዳለች። ከጊዜ በኋላም በመስታወት ስትመለከት እኔ ማን ሆንኩ ብላ ትጠይቃለች። ይህ የውበት ችግር ብቻ አይደለም፣ የራስ ክብር ችግር ነው። ራሷን ችላ ስትል አእምሯም ቀስ በቀስ እኔ ዋጋ የለኝም ብሎ ማመን ይጀምራል። ከዚያም በራስ መተማመንሽ ይቀንሳል፣ የምትወስኛቸው ውሳኔዎችም ይጎዳሉ። እውነተኛ የበሰለች ሴት ግን ሌሎችን ከመንከባከቧ በፊት ራሷን ትንከባከባለች። ጤንነቷን፣ ንጽህናዋን፣ መልኳን፣ አእምሯንና መንፈሷን ትጠብቃለች። ምክንያቱም ባዶ ሰው ሌላውን መሙላት አይችልም። ራሷን የምታስከብር ሴት ብቻ ነው ለሌሎች በእውነት ዋጋ መስጠት የምትችለው። 10ኛ በትዕቢት የተሞላች ሴት። የመጨረሻውና ምናልባትም ከሁሉም አደገኛ ባህሪ ትዕቢት ነው። ያልበሰለች ሴት ሁልጊዜ ትክክል መሆን ትፈልጋለች። ምክር አትቀበልም፣ ስህተቷን አታምንም። መማር እንደ ድክመት ታያለች። ነገር ግን ትዕቢት ዕውቀት አይደለም። የበሰለች ሴት ምንም ያህል ቢኖራት ወይም ብታውቅ ገና የማላውቀው ብዙ ነገር አለ ትላለች። ያልበሰለች ሴት ግን እኔ አሁን ሁሉን አውቃለሁ ብላ ትቆማለች። ይህ እድገቷን ያቆማል፣ ግንኙነቷን ያበላሻል፣ በመጨረሻም ብቸኝነትን ያመጣል። እነዚህ 10 ባህሪያት አንዲትን ሴት ለመውቀስ ወይም ለማንቋሸሽ አይደሉም። ሁላችሁም እንድትማሩባቸውና እንድታሻሽሏቸው ነው። እውነተኛ ብስለት ፍጹም መሆን አይደለም፣ ስህተትሽን ማወቅ መቀበልና በየቀኑ ትንሽ ትንሽ መሻሻል ነው። አሁን ደግሞ አንቺን መስማት እፈልጋለሁ። ከነዚህ 10 ባህሪያት ውስጥ አንቺ ጋር የታየው የትኛው ነው? ኮሜንት ጻፊልኝ። ይህ ቪዲዮ ጠቃሚ ሆኖ ከተሰማ ላይክ አድርጉ፣ ለሌሎችም አጋሪው። እንዲሁም የስነ ልቦናና ራስን የመሻሻል ቪዲዮዎች እንዲመጡልሽ ቻናሉን ሰብስክራይብ አድርግ። በቀጣይ ቪዲዮ እስክንገናኝ ሰላም።